I understand. ስለዚህ ምንድነው የዛሬው ርዕስ መጽሐፍ ቅዱስ ተበርዟል ወይ የሚል ነው። ከዚህ ውጪ የመጽሐፍ ቅዱስ ጸሐፊያኖች ማይታወቁ ከሆነ ማን ለጻፈው ማይታወቅ መጽሐፍ የአምላክ ቃል ሊሆን አይችልም። ስለዚህ መልስልኝ። የኢዮብ መጽሐፍ ማይጻፍ ዳዊት ምን መሰለህ? ጥያቄውን ማትመልስ ከሆነ ስጠይቅ ማትመልስ ከሆነ በኋላ ጠይቅም ባይዞ ይችን እያወቅህ ትሄዳለህ እንጂ ምክንያቱም ስጠይቅ ማትመልስ ከሆነና እኔ ወይ አንተ እንደምትመልስልህ ምን መሰለህ? ካላወቅ አላቅም ማለት እኮ በጣም ይቻላል። ካላወቅ አላቅም የባለቤት ነው። ካላወቅ አላውቅም ብሎ ማለት የባለቤት ነው። ግን አንተ አላቅምም እያልክ አይደለም። የዛሬው ርዕሳችን ነው የምትለው። አሁን የምጠይቅህ ማትመልስ ከሆነ አንዴ እንትና ሲሶ ደቂቃውን አቁምልኝ፣ አንድ ጊዜ ደቂቃውን አቁምልኝ። በዚህ ሁኔታ ከሆነ እንዴት እንደሚጠይቅ አላቅምም። በኋላ እሱ የማይመልስ ከሆነ ከርዕሱ ውጪ ላጠቃልና ችግር የለውም። ተው። ስለዚህ መጽሐፍ ቅዱስ ውስጥ በርካታ ነገራቶች ተጨምሯል። ከመጽሐፍ ቅዱስ በርካታ ነገራቶች ተሰርዘዋል። ወገናችን አቅም መጽሐፍ ቅዱስን ማን እንደጻፈው አይታወቅም። ሌላ ጥያቄ ልጠይቅ ባይሆን ቀለል እያደረኩልህ ልምጣ። አይ ቲንክ ከበደ መሰለኝ። እሺ የተወሰነ ቀለል ላድርገው። እንደዚህ ላድርግልህ። የሐዋርያት ሥራን ምዕራፍ 8:37 ሰከንድ ሴንቸሪ ላይ ካለው ማኑስክሪፕት ኮሬክት አምጣልኝ። Okay, so that one I believe Arrhenius ቀድሞ ኮት አድርጎታል። that የጠየቁት ጥያቄ from biblical manuscripts or codex ከዛ አምጣልኝ። Okay, so I'm giving you the answer. So the earliest testimony we have is from an early biblical manuscript አመጣለህ? biblical manuscript or fragments or papyrus? ሰዓቱ እየሄደ ነው። by the way ሲሶ ሰዓቱ እየሄደ ነው። አስጀምርለት ሲሶ ተመለስና አስጀምር። ደቂቃ ከመጽሐፍ ቅዱስ ማኑስክሪፕት ላይ ይህን እናገኛለን ወይስ አናገኝም? Okay, so the earliest account we have is from early church fathers. From biblical manuscripts እናገኛለን ወይስ አናገኝም? I don't know the exact manuscript when we find these. አሁን ያልከውን ተርጉምላቸው። በእንግሊዝኛ የሚያወራበት ሪዝን እናንተ እንዳይገባችሁ ነው። የአማርኛ ጥረት ስላለብኝ እንደዚህ አይነት ፖለቲካ እንኳን አትስራ። ብዙ ሰው መስማት አለበት። አሁን ያልከውን ለህዝቡ ንገራቸው። ችግር የለውም። መቼ the earliest manuscript እንዳለ ሄጄ ቼክ አላደረኩም። I don't know. I don't have that data. ችግር የለውም። የማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ኮዴክስ ቫቲካንስ ላይ አለ ወይስ የለም? ቫቲካንስ ላይ የለም። ግን ቫቲካንስ ላይ ስጠይቅ አንዴ ለሚያስክ ችግር የለውም። ማርቆስ 16:9 እስከ 20 ያለው ይሄ ሁሉ ቫቲካንስ ላይ አለ? ኦኬ ቫቲካንስ ላይ ስፔስ አለ። there's a space right next to it. ቴክስቱ አለ። ይሄ ቴክስቱ ቫቲካንስ ላይ ሲናረከስና ቫቲካንስ ላይ የለም። ቫቲካንስ ላይ ያለው በሾርት ኤንዲንግ ቢሆንም አላሁ አክበር። አረ አጨብጭቡ። አረ ኮሜንት ላይ አጨብጭቡ። እሺ ሁለተኛ እንዲመለስ አልፈለግክም መሰለኝ። እንዴ መልሳል የለም አልከኝ እኮ። ይሄ እኮ የሚያስጨበጭብ እኮ ነው። በጣም ደስ የሚል ነገር ነው። የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሰከንድ ሴንቸሪ ማኑስክሪፕት ላይ አለ። Okay, so second century ላይ you only have fragments. So ቴክስት አለ። ከዚህ ፍራግመንቶች I'm not sure exactly ምን እዛው ቴክስት አለ መልስ። So I'm telling you ከፍራግመንቶች ከሁለተኛው ክፍለ ዘመን ካሉት ፍራግመንቶች I don't believe ይሄን ያለ አይመስለኝም። ሰርድ ሴንቸሪ ሳለ so እስከ አራተኛው ክፍለ ዘመን ያሉን ፍራግመንቶች ነው። there we have pieces አለ ወይስ የለም? I'm not sure. I have to go check. ዮሐንስ ወንጌል ምዕራፍ 8 I'm not sure. ለምንድን ነው ሳታጠና የመጣው? ሁሉንም እንትን በቃሌ አልያዝኩትም። I don't know when the earliest 15 ቀን የወሰድከው 15 ቀን ሙሉ ልዘጋጅበት ያልከው እንዳለ መመለስ ነው ወዳጄ። the earliest manuscript መቼ ላይ 15 ቀን ሙሉ ምን ስትሰራ ነበረ? 15 ቀን ሙሉ ይሄንን ሳትዘጋጅ እንዴት ትመጣለህ? እሺ በጣም ጥሩ ፖለቲካ ነው። by the way ግን አይደለም 15 ቀን ነው። 15 ቀን ሙሉ ይሄንን እንዴት ነው የማትዘጋጅበት ነው?
ስለዚህ የኔ መልስ ምንድነው the earliest manuscript መቼ እንደገባ the exact date I don't know ተው እንትን የለህም ሰና ማኑስክሪፕት አነሳ አይደለ አነሳ ሰና ማኑስክሪፕት አንስቻለሁ አንስታል ጥሩ ማንሳትም አሪፍ ነው እሺ የታለች ሰነዓ የታለች ሰና ጋችው እሺ ሰና ማኑስክሪፕት አነሳና ቁርአን ተበርዟል አልክ በጣም የሚያስቀው ፓርት እሱ ነው እና እሺ ስታንዳርድ ቴክስት እና ሪኮንስትራክትድ ቴክስት አለ እና ስታንዳርድ ቴክስቱ ላይ ከዛሊከ ጀዛኡል ካፊሪን ይላል ሰና ላይ ደግሞ ዛሊከ ጀዛኡል ካፊሪን ይላል ልዩነቱን ትነግረኛለህ ለምን አንተ አትነግረኝም እኔ ባይዶይ አረብኛ ምክንያቱም ቁርአን ተበርዟል ይላል ብሎ ይሄንን አቀረብካ ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ልዩነቱን ንገረኝ ባይዶ እኔ አረብኛ እችላለሁ ብዬ ክሌም አላደረገ የቋንቋ ፈተና ቤት ያንተን ቪዲዮ ከፍትልሃለሁ አረብኛ ፊደላት ለማንበብ ስትሞክር ነበረ ፊደሎችን I try to like see here and there ምን እንዳለ እዚህ ጋር ሞክር አሁን በጣም ትክክለኛ ነህ ባይ ዘ ወይ አደነኩ በዚህ አጋጣሚ ሞክር ያኔ ቤትህን ከፍተህ እንዳወራኸው አሁንም ሞክር ስለዚህ ይኸውልህ ምን ማድረግ እንችላለን ቤትህን ከፍተህ አረብኛ ስትሞክር ነበረ ይኸው ቪዲዮ ተይዞብሃል አሁንም ሞክር ችግር የለም በጣም ጥሩ ነው እንኳን የያዛችሁ ዋናው ግን ልዩነት እንዳለው ማመንህ ነው ከዛሊከ ጀዛኡል ካፊሪን እና ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ምንድን ነው I'm so glad about it ይሄው እዚህ ጋር ቤትን ከፍተህ ስታወራ ነበር አረብኛ ስታነብ ነበር አንብበው እሺ ስለዚህ አረብኛ እኔ እችላለሁ ብዬ ክሌም አላደረኩም ፊደሎች እዚህ ጋር ለምን አነበብክ ፊደሎች ከዚህ በፊት like I can read I've learned like 3-4 years ago read this ለፖለቲካው እንዲመች ነው ይገባኛል by the way እሺ ሌላ እንጠይቅ ችግር የለውም እዛው ሰና ላይ ፈመን እዕተዳ ይላል ስታንዳርዱ ከዛ ወመን እዕተዳ ይላል ልዩነት አለው ሶ የኦርቶግራፊ ልዩነት ብቻ ነው ያለው የምትለኝ ሰና ካላምስ አንዴ ቆይ ፈመን እዕተዳ ነው ወመን እዕተዳ ሲሆን ምንድን ነው ልዩነቱ ኦኬ ሶ የኦርቶግራፊ አሁን ይሄኛው ስፔሲፊክሊ የጠየቁትን መልስልኝ እየመለስኩልህ አሁን የምታሳየው ላይ ትነግረኛለህ orthography I'm telling you the difference orthography ትርጉሙ ንገረኝ ትርጉሙ ካልገባ ፈመን እዕተዳ አንዴ ስታንዳርዱ ቴክስቱ ፈመን እዕተዳ ይላል ሰና ደግሞ ወመን እዕተዳ ይላል ምንድነው ዲፍረንሱ አቀማመጡ ሊቀየር ይችላል ግን ዋናው ፖይንት ይኸውልህ የትርጉም ለውጡ ንገረኝ ይችን ሴሌክት አድርገህ የምታወጣው ሳይሆን የትርጉም ለውጥ ንገረኝ እኔ አሁን ለምሳሌ አረብኛ አውቃለሁ ብዬ ቋንቋ ፈተና ለማድረግ አታውቅም እሺ ለምሳሌ ስታንዳርድ ቴክስቱ ላይ አለዚነ ኸለው ሚን ቀብሊኩም ይላል አለዚነ ሚን ቀብሊኩም ይላል ምንድን ነው ልዩነቱ እዚህ ጋር እሺ ስለዚህ አሁንም የአረብኛ ፈተና እንደሆነ አላወቅኩም ነበር by the way like I didn't know that ፈተና አይደለም አረብኛ የፈተንኩ አይደለም ግን ከርዕሱ የወጣህበት ወይ ዲፔንድ ማድረግ ካልቻልክ ንገረኝና ሁለተኛ ስለ ሰነዓ ማኑስክሪፕት ቤት ከፍተህ ስታወራ እንዳልሰማ ሰነዓ ማኑስክሪፕት የምትለው ይህንን ነው ስለዚህ ማኑስክሪፕት እውቀቱ የለህም ስለዚህ ማኑስክሪፕት አላጠናህም ይሄ ማኑስክሪፕት ምንድነው ከተባለ ዘሰነዓ ፓሊምሰስት የሚባለው አስማ ሂላሊ እንግዲህ ያጠናችው እሷ ናት የመን የሚገኝ ማኑስክሪፕት ነው በመድረሳ ውስጥ በመስጂድ ውስጥ የተገኘ ማኑስክሪፕት ነው ስቱደንት ቴክስት ቡክ ነው እንጂ ስታንዳርድ የሆነ ቁርአኒክ ማኑስክሪፕት አይደለም ልክ ቶፕ ካፒ እንደምንለው ልክ ብርሚንጋም እንደምንለው ልክ መሽሀድ እንደምንለው ምንድነው ይሄ ሜን የሆነ ማኑስክሪፕት ሳይሆን ስቱደንት ቴክስት ቡክ እንደሆነ ሰነዓ ፓሊምሰስት በተሰኘው መጽሐፍ ላይ ተገልጿል እሱ እንደሆነ ማሳያዎችን ከፈለግ ለምሳሌ ስታንዳርድ ማኑስክሪፕቶች የሚጻፉት ስትሬት ነው እንዲህ ነው የሚጻፉት ይሄኛው ደግሞ እንዲህ ተጣሞ ነው የሚጻፉት ፊደሎቹ ከዛ ያሳውቃል ሌላኛው ሱረቱል በራአ በስመላ የለው ሱረቱል በራአ ቢስሚላሂ ራህማን ራሂም ብሎ አይጀምርም ነገር ግን ሰነዓ ላይ ይጀምራል ለምንድን ነው የተማሪዎች ስለሆነ ከዛ መምህሩ ላ ተቁል አትበል ቢስሚላሂ ራህማን ራሂም አትበል አለው ስለዚህ ተማሪ ያረመው ተማሪ ደግሞ አስተማሪ እያረመ ተማሪ እያረመ እየታረመ የሚሄድበት ሙስሐፍ እንጂ እንደነዚህ ሜን የሆነ ማኑስክሪፕት ይሄን እንደዚህ አይነት ነገር አይደለም ያመጣው ስለዚህ ጭራሽ እንደማታውቀውና ስለ ሰነዓ ዝም ብለህ ቤት ከፍተህ እንደምታወራ እንጂ ምንም እውቀቱ እንዳሌለ ከዚህ ተረድቻለሁ እሺ መጽሐፍ ቅዱስ እንደዚህ ይላል ዳዊትዬ መጽሐፈ ያሻር ምዕራፍ 1 ቁጥር 18 ላይ
የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፏል አለ። የያሻር መጽሐፍ ከአንተ መጽሐፍ ውስጥ ተሳይ So again, ወደዛ like we're going back to that ማለት ነው። ዛሬ ርዕሱ by the way መጽሐፍ ቅዱስ ተበርዟል ወይ ነው እንጂ ይቅርታ አድርግልኝና ይቅርታ አድርግልኝና የያሻር መጽሐፍ ከመጽሐፍ ቅዱስ ውስጥ ተሳይ። Okay, I'm trying to answer your question ወይ እንዳልመልሰው ከፈለክ አልፈልግም በለኝ እንጂ by the way የሳና ፓለምሰስት ላይ መልሳለኝ ግን ጥያቄ አልጠየቀኝም። ጀስት አንተ ራስህ ነው የክበት ግን የተማሪዎች እጅ አይደለም። ደቂቃ ነትግደል አቁሞ ወይ መልስልኝ። ስለዚህ የያሻር መጽሐፍ አንተ መጽሐፍ ውስጥ አለ ወይስ የለም? ስለ ያሻር መጽሐፍ ለማውራት አይደለም የመጣሁት። ጥያቄ ተፈጠረብኝና አንተ መጽሐፍ ውስጥ የያሻር መጽሐፍ አለ that's a canonical question። ስለዚህ canonical question ሌላ ርዕስ ራሱን የቻለ ርዕስ ነው። መልስ ያለም አይመስለኝም። ልለፈው ለማንኛውም ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄ በሱፋ የአርኖንም ሸለቆች እያለ ይናገራል። ዘ ቡክ ኦፍ ዋር ኦፍ ላርድ የሚባለው መጽሐፍ አንተ ጋር አለ ወይስ የለም? ኦኬ ሶ ዛሬ የካንን ጥያቄ ለመመለስ አይደለም የመጣ ነው። ለውይይቱም ስለ መጽሐፍ ካንን የትኛው መጽሐፍ ነው መጽሐፍ ቅዱስ ውስጥ ያለው ለማለት አይደለም የመጣ ነው። መልስ የለህም። እንደው አቁም በቃ። እንደው ካላወቅህ እኮ አላውቅም። የባለቤት ነው። ቁርአን በስንት አይነት አህሩፍ ነው የተወረደው? አህሩፍ 7። ቴንኪዩ። ማስረጃ ልስጥ። አንተ ማስረጃ ባታመጣ እሺ። ማስረጃ ሰሂህ ሙስሊም 821 ላይ Allah has commanded you to recite the Quran to your people in 7 dialects, in whichever dialect they would recite, they would be right ይላል። ቁርአን በሰባት አይነት አህሩፍ ነው የተወረደው። በነገራችን ላይ ለሾው ዩ ቂራአቶችን ላሳይ በኋላ ምናልባት ስለምጠቅሳቸው ካልጠቀስካቸውም እንድጠቅሳቸው ሪኮመንድ አደርጋለሁ። ማለት ቃሉ ምንድነው ዋርሽ ምንድነው ምናምን ካልክ ማለት ነው። እዚህ ጋር ምንድነው ጋይስ ቁርአን የተወረደው በሰባት አይነት አህሩፍ ነው። ጌታ አምላካችን በሰባት አይነት አህሩፍ ቁርአን አወርዷል። የትኛውንም ብታነቡ ትክክል ናችሁ አሉ። አረብኛው ላንብብላችሁ። የአላህ መልእክተኛ ኢነላህ ያእሙሩከ አን ተቅረአ ኡመተከ አልቁርአን አላ 7 አህሩፊን ፈአይማ ሐርፊን ቀረኡሁ ፈቀድ አሳቡ። የትኛውም ሐርፍ ብታነቡ ቁርአን አንድና የዋን ነው ኦንሊ ነው እና የትኛውም ብታነቡ ትክክል ነው። ሶ የጆን በርተን ስኮላርሺፕን አንብበሃል? የጆን በርተን እዚህ ጋር አውቶፍ ተጋግመ እያነሳሰለው አንዴ የምናወራው ስለ እስላሚክ እንግዲህ እንትን ስለ ዶክትሪናችን ትምህርታችንም ስለሆነ ከሀዲሳችን ከትምህርታችን የምታይ አንዱ ቁርአን በሰባት አይነት አህሩፍ ተወርዷል። ሰዓት ኦኬ ዳጎን ዳዊት ሬዲ ስትሆን ንገረኝ፣ አስጀምረዋለሁ። ጋይስ ታፕ ኮፒሊንግ ሼር አድርጉ አለው። እኔም ከታች አንዳንዶች የምትጠይቁኝ ሰዎች አለው። አምሬዲ እንግዲህ ለመመለስ ጠይቅ። እሺ እንጀምር ሰዓቱን። ሳላህ ወንድማችን ይህንን መጽሐፍ ታውቃለህ? ይሄው እሺ ማን ነው የጻፈው ማለት ነው? ሃርድ ኮፒው። አዎ ዳትስ ናይስ። ማን ነው የጻፈው ይሄን መጽሐፍ? ሳላህ ዜን እያልኩ ነው። አልሰማም ነው አትሰማም ነው እኔ አላውቅም። አይ እንደዛ ከማድረግ እንደ መጽሐፍ ቅዱሱ አይታወቅም አልልህም። ይሄንን የጻፈው ሳላህ ዜን ነው። ይሄን የጻፈው ግን አይታወቅም። ሳላህ እሺ እንረጋጋና ይሄን ሳላህ ዜን ጽፎታል። ኦኬ አንተ ይሄን ግን ማን ጻፈው አይታወቅም። እሺ ጥያቄ ነው። በጣም ጥሩ። እሺ ስለዚህ አንተ ከጻፍከው ጥያቄ አለኝ መጽሐፍ ላይ እና ኤክስፕሌን እንድታደርግልኝ ነው። ያልገቡኝ ነገሮች ስላሉ ማለት ነው። እሺ ፈቃደኛ ነህ አይደለ? ኦኬ ላይክ ለመመለስ ነው ቁጭ ያልኩት። በጣም ጥሩ።
እኔም የምፈልገው እሱን ስለሆነ ማለት ነው። እዚህ ጋር ብዙ ቁጥሮችን ደርድረሃል እና like I don't understand your argument. የው ጋር እንደርሳለን ግን አይ ኖ ቆይ page 27 ነው እና እዚህ ጋር እዝራ አቦት 150,000 ልዩነት ብለዋል። እነ ኤባሃርድ ኔስትል 120,000 እስከ 150,000 እንደዚህ ብለው ብዙ ቁጥር ሰብስበህ ደርድረሃል እና ያልተረዳሁት አርጊመንቱ አልገባኝም። አርጊመንቱ እነዚህ ቁጥሮች ብዛት የማኑስክሪፕት ብዛት መጽሐፍ ቅዱስን ላይክ ክሬዲብል አያደርገውም እያልክ ነው። አርጊመንቱ አልገባኝም። ኦኬ በቴክስቹዋል ቫሪያንት መጽሐፍ ቅዱስ መካከል በጣም ብዙ ነው። አንዳንድ ሊቃውንቶች 400,000 ያደርሱታል እና ይሄ ቴክስቹዋል ቫሪያንት መጽሐፍ ቅዱስ ላይ እንግዲህ ተጽዕኖ ያሳድራል ወይስ አያሳድርም እያልክ ነው ወይ? ከሆነ ያሳድራል ይላል። ኦኬ ቴንክ ዩ በጣም አመሰግናለሁ። ኦኬ ይህንን እንትን አንተ ነው የጻፍከው ወይስ ሌላ ሰው ረድቶ ነው ወይስ አንተ ራስህ ነው የጻፍከው? የራሴ ሪሰርች ነው፣ ነገር ግን ምንጭ ጠቅሻለሁ። እዛው ስር ታገኘዋለህ። ባይዘ እዛው ስር ሪሰርቹ ተቀምጧል። ሪሰርቹ ይሄ ሪሰርች እነዚህን በሙሉ እዛው ጋር ታገኘዋለህ። ባይዘ ማስረጃ ከስር በኩል እነዚህን ማለት ነው አይደል? እነዚህን ማለት ተቀምጠናል። ልክ አይደለም የምትል ከሆነ አውጣና ሙጉተኝ። እሺ ኮትስ አደርጋቸው እያንዳንዱን ቼክ አድርጌያለሁ። ልክ አይደለም የምትለው ከሆነ መጽሐፉ በጀርመን አንዴ እንግዲህ የጀርመን ስኮለሮች ናቸው። ምን ማለት ነው? የጀርመን ስኮለሮች የጀርመን እኮ እንግዲህ ደች ነው ኤንሸንት የሆነ ጀርመኖች የሚናገሩት ቋንቋ ነው። ጀርመኖች ደግሞ በቴክስቹዋል ክሪቲዝም በቴክስቹዋል አንዴ ማን ነው ስም ዳዊት ሙሉ ነህ ታዳምጠኛለህ? በቴክስቹዋል በዓለማችን እኔ ጀርመንኛ ተናጋሪ አይደለሁም። የሊቃውንቶችን ታዲያ ይህን መጽሐፍ እንዴት አወቀው? ይሄ ከዚህ መጽሐፍ እንዴት አወቀው? ሙሉ ነህ ምን መሰለህ ርዕሱ ምን መሰለህ? ለምሳሌ ሰማዕቱ ብራና የሚለው ርዕስ አለ። ሰማዕቱ ብራና የሚለው ርዕስ አለ። እሺ አልፌዋለሁ። ሰማዕቱ ብራና የሚለው መጽሐፍ አንዴ አይደለም። አሁን ጊዜው የኔ ነው ማለት መጽሐፍ አለ። ጊዜው የኔ ነው ወደሚቀጥለው ምን መሰለህ እኔ ማለት ነው ዳዊቴ አንድ ነገር ልንገር። የኔና ያንተ ልዩነት ልንገር። በኋላ ትነግረኛለህ ብዬ አላመልጥም። እሺ በጣም ጥሩ እሰየው። እኔም እሱን ነው የምፈልገው። ይሄንን መልስልኝ። ከምትወጣ ዳዊት ኦኬ ደቂቃውን ያዝና ኤክስፕሌን ታደርጋለህ። ዲሶ ደቂቃውን ያዝልኝ። ለምን አልመልስልህም? በቃ 10 ደቂቃ ፈልገህ ያዝ። ደቂቃውን ግን ያዝልኝ። እሺ አንዴ እየመለስኩልህ ስለሆነ ደቂቃ የሚያዝበት ጊዜ የለም። ኖ በእኔ ሰዓት እኔ እየመለስኩ ስለሆነ ደቂቃ የሚያዝበት እየመለስኩ ነው አይደል? ባልመልስ ኖሮ እንደዚህ አይነት ጌም አንጫወት። ሲሶ ሰዓቱን ያዝልኝ። ፌር መሆን አለብን። እየመለስኩልህ ስለሆነ እየመለስኩ ነው። ባልመልስ እሺ ኢንተራፕት ላድርግና በቃ ወደ እየመለስኩ ነው። ባይ ዘ ዌይ ሳላ ወዴት እንደሚሄድ ገብቶታል። ሂ ኖስ ኤግዛክትሊ ምን እንደማለት ከዚህ በኋላ አንድ ኢንተራፕት ላድርጋችሁና ይህን ጥያቄ ትችዋለሁ። ወደሚቀጥለው ጥያቄ ሊድ ካለ ፍቀድለት። ሳላ መልስ አልፈለገም። መልስ አልፈለገም እንጂ መልሶ አለ። ወደሚቀጥለው ጥያቄ ወደሚቀጥለው ጥያቄ እንሂድ። ይሄንን አርቲክል ታውቀዋለህ? ወገናችን ጥያቄ ካለ ጠይቀኝ። ይሄንን አርቲክል ታውቀዋለህ ካለ በቴክስቹዋል ክሪቲሲዝም ላይ ጥያቄ የኔ ጥያቄ ይሄ ነው። እዚህ ጋር ፌቨር አትስራ። ማን ነው ሲሶ? ኖ ሲሶ ፌቨር አትስራ። አንድ ነበር። ይቅርታ ሳላ ይቅርታ ጀመርኩ መስሎኝ ነበር። ኔት ይዞ ሆኖ ይሄንን አርቲክል ታውቀዋለህ ወይ? ይሄንን አርቲክል ዳዊት ሙሉ ነህ ምን መሰለህ ርዕሳችን የኔና ያንተ ቴክስቹዋል አሁን
ወይኔ ርዕሱ አሁን ሪሜምበር ያደረከው አንተ በቁርአን መበረዝ ላይ ምክንያቱም አንተ የምታውቀው ርዕሱ አሁን ትዝ አለ። ቅድም እንዳልክ ላስታውስህ ቅድም ምንድን ያልከው እናንተ እሺ ሩቅያ የምትባል አለ። ጥያቄው የኔ ሰዓቱ የኔ ነው ባይ ዘ ወይ ልንገርህ ሩቅያ የምትባል ሴትዮ እንደዚህ አለች አለ። ሰዓቱ የኔ ነው። ትልቅ ሰው ነህ። አይ ኖ ስለሆንክ ይሄ እንዲነበብ አልፈለግም። አይ ኖ ወዴት እንደሚሄድ ገብቶሃል። አንድ ነገር ልንገርህ ወዴት እንደሚሄድ ገብቶሃል። ከዚህኛው መጽሐፍ ይልቅ ይሄኛው መጽሐፍ ተአማኝነት አለው። ፈርተሃል፣ ግን አሳያለሁ። ሳላ ኦኬ፣ ከዚህኛው መጽሐፍ ይልቅ ልንገርህ ዳዊት ከዚህ መጽሐፍ ይልቅ ይሄ መጽሐፍ ተአማኒነት አለው። ይሄ መጽሐፍ ተአማኒነት አለው። አሳያለሁ። ፖዝ አድርግልኝ ሲሶ፣ ሰዓቱን ያዘልኝ። አሁን ሳላ ምን እያደረገ ነው? ምን እንደማሳይ ምን አይነት ማስረጃ እንደማሳይ ገብቶታል። ባይ ዘ ወይ በደንብ ሳላ ገብቶታል። አንዴ ሲሶ ወደሚቀጥለው ጥያቄ ደንግጧል። ሳላ ምን እንደማሳይ ገብቶታል። ኦኬ የሚቀጥለው ፖይንት ምን እንደሆነ ገብቶታል። ደንግጧል ሳላ። ኦኬ አሁን ድንገት ተገለጸለት። አይ ኖ አሁን ወደ ርዕሱ እንግባ አይደለ? ገብቶኛል፣ ግን ይሄንን ፖይንት እናየዋለን ማለት ነው። ወዴትም አልሄድም። ባይ ዘ ወይ አም ራይት ሂር ኦኬ አም ራይት ሂር። ህዝቡ ምን ያክል እንደዋሸህ ምን ያክል እንዳጭበረበርክ ይረዳል ማለት ነው ዛሬ። ኦኬ ይሄ አርቲክል እዝራ አቦት ዳዊት ልታወራ እጄልህ እኮ ነው። እዝራ አቦት በደንብ አውራሽ። እሺ እዝራ አቦት 150,000 የሚለው እዚህ ላይ ቃል በቃል ኮፒ አድርጎታል። እዝራ አቦት ብሎ ማለት ነው። ኦኬ እዚህ ጋር እብራን ነስል የሚለው እብራን ነስል ይላል። እዚህ ጋር 200,000 እያንዳንዱን ነገር ፕሌጀራይዝ እያደረገ ነው እንጂ መጽሐፉ በሙሉ ውሸት ነው። ዋሽተሃል፣ ይቅርታ ጠይቅ። ህዝቡን እየዋሸህ ነው። እኔ የሚያሳዝነኝ የገረመኝ ነገር አንድ ሰው እሺ ይሄንን ሁሉ አንብቤ ያለው ብለሃል። ፉትኖት ሳይቀር ፕሌጀራይዝ አድርገሃል። ፉትኖት ሳይቀር ጥያቄ አለ። እየዋሸህ ነው። ይቅርታ ጠይቅ። ይቅርታ ትጠይቃለህ። ይቅርታ ትጠይቃለህ ወይ? ፕሌጀራይዝ አድርገሃል። ይቅርታ ትጠይቃለህ ወይ? ትጠይቃለህ? የሱር ነው ትጠይቃለህ ወይ? ስኮላርቲክ መጽሐፍት በሚጻፉበት ጊዜ ፉትኖት የሚባል ነገር አለ። አንተ መጽሐፍም ስላልጻፍክ እስከማውቀው ድረስ ጽፋል። ከጻፍክም ጥሩ ነው፣ ግን የጻፍክ አይመስለኝም። ፉትኖት ላይ ፉትኖት ምን እንደሆነ ላሳይህ። አይ ፉትኖት አታሳየኝ። ከዚህ ነው የቀዳኸው ወይ? እሺ የተቀዳ አይደለም። የኔን ጥያቄ መልስልኝ። ከዚህ ነው የወሰድከው? ሳላ ከዚህ ነው የወሰድከው? ከዚህ ነው የወሰድከው? አንዴ ልመልስልህ። ከዚህ ነው የወሰድከው ወይ? ስለ ፉትኖት አታስረዳም። እቀጥላለሁ ወደሚቀጥለው ጥያቄ። እንደዚህ ነው አልፈልግም። ፕሌጀራይዝ አድርገሃል። ቃሉን አይፈልግም። ፉትኖቱን ሳይቀር ፕሌጀራይዝ አድርገሃል። ሰምታችኋል? ምንድን ያለው? መልሱን አልፈልግም አለ። አውራ ብቻ። እሺ አዎ አይ ኖ ባይ ዘ ዌይ ሳላ ኢትስ ኤምባራሲንግ አይ ኖ። አሁን ማድረግ የምችለው መጮህ ብቻ ነው። ወደ ርዕሱ እንመለስ ማለት ነው። ቅድም ግን ኖ ርዕሱ ይሄ አይደለም አልክ። አሁን ግን ተገለጠ። እንቀጥላለን። ባይ ዘ ዌይ አም ጌቲንግ ዋርምድ አፕ። ገና መጀመሪያ ነው። ምንም አልነካሁትም። ባይ ዘ ዌይ ፕሮብለምስ ይላል። አንድ ፔጅ ወረድ ብለህ ቁጥር ፔጅ 4 ላይ ስትሄድ ስለዚህ ይሄው አርቲክል ከሰረከው ሀሳቡን ፕሌጀራይዝ ካደረከው መጽሐፍ ላይ አንድ ፔጅ ወረድ ብለን ስናነብ ምን ይላል? In his entertaining a hopeful guide to this dubious data, Joel Best sums up his evidence in one sentence ይላል. We need to be very careful when we can't tell who produced the figures, why or how, and when we can't be sure whether consistent choices were made in the measurements at different times and places. Unfortunately, the estimates offered over the last 150 years all suffer from just these problems. ተርጉምልኝ፣ ቃል በቃል ተርጉምልኝ። ዳዊቴ ሳላህ ዘይን የመጽሐፍት ተርጓሚ አይደል? ዳዊት ሙሉ ነው። ተርጉም እኮ አይደለም ዳዊቴ። ቅድም ግን እየጠየቀኝ ነበር። ርዕሳችን ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። አረብኛ ተርጉም እያልከኝ እኔ አረብኛ አልችልም። ቋንቋ አይደለም ማለት ነው።
አንተ መጽሐፍ አይኖ የመጽሐፍ ትርጉም አብረን እንሰራለን። ምን እናደርጋለን መሰለህ ዳዊት? ምን እናደርጋለን መሰለህ? አሁን የኔ ሰዓቱ የኔ ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ምን እናደርጋለን መሰለህ? ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ወደፊት እኔና አንተ አብረን የትርጉም ስራ እንሰራለን። ወደፊት እኔና አንተ የትርጉም ስራ እንሰራለን። ለጊዜው ግን የትርጉም ስራ እንሰራለን። ህዝቡ እንዲያውቅ ኦኬ። ሳራ በኔ ላይ አታውራ። በኔ ላይ አታውራ። ወደፊት የትርጉም ስራ እንዲረዳው ወደፊት የትርጉም ስራ እንሰራለን። አንዴ አይ ነው ሳራ ይሄንን ማድረግ አትችልም። ዳዊት ምን እናደርጋለን መሰለህ? አንዴ ወደፊት አብረን እየመለስኩ አትይዝም። የምትይዝበት ጊዜ የለም። እያወራን ነው። የኔው ሰዓቱ እኮ ይሄ ነው። ሰዓቱ ይሄ ነው። ምንድን ነው የሚለው መሰላችሁ? ወገናችን ጥያቄ ሲጠፋው የትርጉም ስራ እንስራ አለ። አንዴ የትርጉም ስራ እንስራ። ወደፊት ከአንተ ጋር የትርጉም ስራ እሰራለሁ። ሰዓቱን ያዘው። ቆይ ሁለታችሁም ላስቆማችሁና ዳና ጥያቄ ላስቆማችሁና ቆይ ፌር የሆነ ነገር ካላ ደንግጧል። የትም መሄጃ የለውም። ስለዚህ ሰዓቱ የኔ ከሆነ ፌር የሆነ አካሄድ ነው መሄድ ያለብን። ገና መጀመሪ ነው። ሰዓቱን ከያዝኩ ግን ሰዓቱን ካቆምኩ ሁለታችሁ ማውራታችሁን ሁለታችሁ ሰዓቱን ከያዝኩ ሁለታችሁ ሚታሉና እኔ ነኝ የማወራው። ሰዓቱን ሳራ ሁለታችሁም አታወሩ። ሰዓቱን ካቆምኩ ሁለታችሁም አታወሩም። ዲያቆን ዳዊት ጥያቄ እንቀጥል፣ ሳላ መልስ እንቀጥል። ጥያቄና መልስ ሰዓት ነው። ሰዓቱን አስጀምሯለሁ። ዲያቆን ዳዊት ጥያቄ እንቀጥል፣ ሳላ መልሱን ይቀጥላል። ሰዓቱን አስጀምራለሁ። ያዳምጣኝ እንጂ ኧረ እኔ ምላሽ ሰጠዋለሁ። በቃ ይኸው አስጀመርኩ። አይ ሲሶ አንዴ ሰዓቱን ያዝ። ሰዓቱን ያዝ። ምክንያቱም አሁን ምን እየሆነ ፖለቲካ እንድትሰራ ደቂቃ ሲይዘህ አንተ የገባኸው ፌር የሆነ ነገር ነው። ሰዓቱ የኔ ከሆነ እሱን መበጥበጥ አይችልም። የኔ ነው ሰዓቱ እኮ የኔ ነው። እኔ ወደሚቀጥለው አቁም ካልኩት ማቆም አለበት። ሰዓቱ የኔ ነው እንጂ እኔ ሳውራ ህዝቡን እንዳይሰማ ወይ እንደዚህ የሚበጠብጠው ነገር እየጠየቅኩ መመለስ እኮ ስላቃተ እኮ ነው። ተርጉም ስራ አልተርጉም አልከኝ ታየዋለሁ። ፉትኖት የሚባል ነገር ፉትኖት ምን እንደሆነ የፈለኩትን ነገር መጠየቅ እችላለሁ። ጥያቄ ካለቀበት ማለት ነው። ጥያቄ ካለቀበት ጥያቄ ልስጠው። የኢብኑ መስዑድ ሙስሐፍ እና ጠይቀኝ ዲያቆን ዳዊት ኦልሬዲ ደቂቃው የረሱ ነው። ጥያቄውን ይጠይቅ። ጥያቄ በረዘም ባለም ደቂቃ ወስዶ የራሱን ደቂቃ ነው ሳላም ያባኩ ነው። ምንም ችግር የለውም። አጠርም ማድረግም ረዘም ማድረግ የራሱ ስለሆነ የራሱ ምርጫ ስለሆነ ደቂቃውን ይቀጥል። እንትና ሳላ እንትን ዲያቆን ዳዊት ይቀጥል። ክፈትለትና ያውራ። ህዝብ ይፈርዳል። ከዚህ ኮፒ አድርጎ አንድ ፔጅ ግን ቢወርድ የዚህ ሁሉ ቁጥር እዚህ ጋር ፕሌጀራይዝ ያደረገው በመጽሐፍ ፕሌጀራይዝ ያደረገው ማለት ነው። ታማኝነት የለውም የሚል መጽሐፍ ነው። ከዚህ አርቲክል ወስዶታል። ፉትኖቱን ግን እሱ እንዳነበበው እሱ እንዳመጣው አድርጎ ሚስኮት ሚስ ሬፕሬዘንት ነው ያደረገው። ወደሚቀጥለው ጥያቄ እሄዳለሁ። ጎርደን ፊ ምን ብለሃል? ፕሮፌሰር ጎርደን አንዴ ዲያቆን አንድ እዚህ የሆነ ቴክስት ሳይ ደቂቃው እንትን ብሎብኛል። አንዴ ቆይ ሶሪ 9 ደቂቃ ከ30 ሰከንድ አካባቢ ነው። ድጋሚ ቆይ እንትን ልበል። ስንት ነበረ? የመጨረሻው አለ ራሱ ይሆንና
ባይ ዘ ዌይ 15 ቀን ምን እያደረክ ነበር ብለኸኛል። መጽሐፍ ውሸት እንደተሞላ እያነበብኩ ነበረ። ባይ ዘ ዌይ ፔጅ ባይ ፔጅ እሄድበታለሁ። የኔ ተራ ነው። አታውቅም። አልጠየኩም። ጥያቄ አልጠየኩም። ፕሮፌሰር ጋርደን ፊ የክርስቲያን ስነ መለኮት ሊቅና የመጽሐፍ ቅዱስ ምሁር ቃል በቃል እንዲሁ ሲል ጻፈ። ከዛ 5340 በላይ የግሪክ መጽሐፎች የጽሁፎች ሲኖሩ ሁለቱን እንኳን አይመሳሰልም እያልክ ጽፈ። የጎርደን ፊ አርቲክልን አንብበዋል? እዛ ጋር የጠቀስኩት መጽሐፍ አለ። ኮት አድርጋለህ እዚህ ጋር ፉትኖት ላይ ጎርደን ፊ ማለት ሄድና ቼክ አድርገው። What's the purpose of the article? What's the purpose of the article? Thank you. ልመልስልህ ፈቃደኛ ነህ? በጣም ጥሩ ጥያቄ ነው። በነገራችን ያዳምጥ ነው። የመጀመሪያው እንግዲህ የሚያዳምጠው መልስ ነው። እንግዲህ ፕሮፌሰር ጋርደን ፊ እዚህ ጋር ያለው ማለት ነው ቴዎሎጂያን ነው። ምናልባት ለማታውቁ ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። እና የአዲስ ወደ መልሱ አንዴ ስለሱ ልንገርህ ስለማታውቀው ማለት ነው። አይ ባክግራውንድ አልፈልግም። ምን መሰላችሁ ቴዎሎጂያን እንደ ቴክስቹዋል ክሪቲሲዝም መልስ አርቲክሉ ስለምንድን ነው? ቢብሊዮግራፊ ልመልስ ነው። ፐርፐሱ ምንድን ነው? መልስ ፐርፐዙ ልንገርህ። ፐርፐዙ ምንድን ነው? የምን 10 ሰከንድ ቆይ። ፐርፐዙ ጋርደን ፊ ምን ብሎ ተናገረ? በአዲስ ኪዳን ላይ 5300 ምናምን ማኑስክሪፕቶች ሲኖሩ ኖቱ አር አይዴንቲካል፣ ሁለቱ እንኳን አይመሳሰሉም፣ እያንዳንዱ ተበርዟል ብሎ ተናገረ። ያንን ላሳይ ነው ብራዘር። በጣም ጥሩ ሰማችሁት። እንግዲህ እዚህ ጋር ኮት አድርጎ ያመጣው ከ5340 በላይ የግሪክ መጽሐፍ ቅዱስ እጅ ጽሁፎች ሲኖሩ ሁለቱ እንኳን አይመሳሰሉም። ቃል በቃል እዚህ ጋር አለ። ባይ ዘ ወይ እቺን እንደምንም አድርጎ ተርጉማታል። ኦኬ then the next two sentences ምን ይላል? ተርጉምላቸው። the next two sentences ምን ይላል? in fact ተርጉምላቸው። ከላይ ጀምረህ ተርጉምላቸው። ከላይ ጀምረህ ተርጉምላቸው እና ትዋረዳለህ። ከላይ ጀምረህ ተርጉም። ከላይ ጀምረህ ስትተረጉም አንዴ ዳዊት ወዱለ የምር መጽሐፉን ካመጣው አይቀር ልንገርህ። የምር መጽሐፉን ካመጣው አይቀር መጽሐፉን ካመጣ አንድ ያው ባክንፎርዝ ነው የምናወራው። ባክንፎርዝ ነው የምናወራው። ሁለታችን ባክንፎርዝ እናወራለን። በቃ እያወራን ነው። የሚቆምበት ሪዝን የለም። በነገራችን ከላይ ጀምረህ ሁለት ደቂቃ ጨምራለሁ። ምንም ጨምሮ እኔ ጨምራለሁ። አንድ ፖዝ ያካሄድ ነገር ከተነሳ ፖዙ ለሁለታችሁም እንትንና ከኮንቴንት ውጪ ከሀሳብ ውጪ ያካሄድ ላይ ሀሳብ ካለ ዳዊት እንትን በልና ለዛ ይመልስ። በጣም መልካም የሆንኩላችሁ ሁለት ደቂቃ እጨምራለሁ። አካሄድ ካለ አንድ ጊዜ ሚውት አድርጌዋለሁ። በጣም መልካም የሆንኩልህ በጣም መልካም የሆንኩልህ ነው። እኔ እንግዲህ በጣም እንትን ብዬ ነው ያለፍከው። ስለዚህ የወገናችን ጥያቄ መጠየቅ አንችልም። ባይሆን እኔ እዚህ ጋር ምን አመጣሁለት? 10 ጥያቄ ለሱ አመጣሁለት። ቁርአን ላይ የሚነሱ 10 ጥያቄዎች፣ እነዚህን ጠይቀኝ ያልኩት ዳህና ጥያቄዎች ናቸው። እነዚህ አንዱንም ግን አልጠየቀም። ዳህና ነገር ጠይቀ። አንዴ ፕሊስ ቆይላችሁ። አንድ ለእኔ ማንም ፌቨር እያደረገ ያለና ሁለታችሁም በጨዋነት እንድትወያዩ ነው። እኔ አሁን ሰዓቱን አጀምራለሁ። ጥያቄ የሚጠይቀኝ እኮ ዲያቆን እኮ እሱን ነው ማጭበርበር አይቻልም። በውሸት አይሆንም። አንዴ ዴቭ ይኸውልህ ፖዝ አድርጉትና ሁለታችሁም አቁሙ። ሳካ ይቁምልን ካላችሁ የአኬድ ጥያቄ ነው የምታነሱት። በዛ መካከል ማወራው እኔ ብቻ ነው። ከዛ እናንተ ወደ ጥያቄና መልሱ ትመለሳላችሁ። ሰዓቱን እኔ በድጋሚ አስጀምራለሁ። ዳዊት ጠይቅ፣ የጥያቄና መልስ ጊዜ ነው። ጥያቄን ጠይቅ፣ እሱ ምላሽ ይመልስ። ካልተመለሰ ወደሚቀጥለው ጥያቄ ዳዊት። ግን አሁን ያው ሲሶ ምን እየሆነ ነው መሰለህ? እኔ ሳወራ አውቆ ፊልበሰር እያደረገ ነው። ወደ ርዕሱ እኮ አልመጣም እኮ ሳላዬ፣ ወደ ርዕሱ አልመጣም። ካስቆመ ሊያወራ አይፈቀድለትም። አንተ ደቂቃ ካልመለሰልህ አንተ ወደሚቀጥለው ጥያቄ ይኸው በቃ። ግን እኔ ስጠይቅ ግን ማውራት አይችልም። እኔ ነኝ በማጭበርበር አይሆንም። እዚሁ ኮት ካደረገው ቀጥለው ሰዓቱን እዚሁ ኮት ካደረገው መጽሐፍ ሁለት ሴንተንስ ቢያነብ ኖሮ in fact the closest relationship between any two manuscripts in existence even among the majority average from 6 to 10 variants per chapter ይላል። ኦኬ 6 እስከ 10 የሆነ variants አለ። it is obvious therefore that no manuscript has escaped corruption. It's obvious ሌሎች corruption and ሌሎች we are reassured however
however, so sorry, it is obvious that these variants are ምን መሰለህ እኔ ዝም የምልህ ለምን እንደሆነ ልንገርህ። ዝም የምልህ ለምን እንደሆነ ልንገርህ። አንዴ ምክንያቱም እስቲ ደህና ነገር ስለማያመጣ ማለት ነው። ለዛ እኮ ነው ዝም የምልህ። ሌብነት ደህና ነገር አይደለም። ልክ ነህ። ሌብነት ደህና ነገር አይደለም እንጂ ያንተ ደቂቃ አያያዝህ ጥሩ ሆኖ አይደለም። አንድ ጊዜ ቆይ፣ የእሱ አይሰማም። ሲሶ እንግዲህ ለአንተ ነው የማወራው። ይህን ሰውዬ ዝም የምልበት ሪዝን ሀምሳ ደቂቃ ብትሰጠው ደህና ነገር ስለማያነሳ ነው ዝም የምለው እንጂ ደቂቃ አያያዝህ ጥሩ ሆኖ አይደለም። እኔ አቋርጬ ልወጣ ነው። ከሁለታችሁ ምን ማገኘው ፌቨር የለም። የምትወያዩት እናንተ ነው። በተቻለ መጠን እናንተ ማግኘት ይኸውልህ፣ ቆይ አንዴ ሳላ፣ እኔ ምንም እዚህ ጋር ማገኘው ፌቨርም የለም፣ ምንም ነገር የለም። ምንም የለም በሁለታችሁ መካከል ማለት ነው። እኔ ሁለታችሁን ለማገዝ ነው የመጣሁት። ድንገት አሁን በዚህ መካከል ላይ ሰዓቱን ፕሌስ ሳላደርገው እያሳየሁ ነበር። ይሄ ምንም በማጭበረውን ማገኘው ነገር የለም። አሁን በጎ ፈቃደኛ ከሆናችሁ የቀረውን ደቂቃ ጨርሱ፣ ያለበለዚያ እኔ አቋርጬዋለሁ። ሲሶ ፌር የሚሆነው ግን ማንም ሰው በማረባ ነገር አይሆንማ። ይኸውልህ ምን እየሆነ ነው መሰለህ ሲሶ አይደለም። ወደ ጥያቄና መልስ ነው። ጠይቀው ይመልስ። በቃ ፌር መሆን አለበት። ፌር የሚሆነው ደግሞ እኔ ስጠይቅ መስማት አለበት። ጥያቄውን ቀይሬዋለሁ ስል ዝም ማለት አለበት ማለት ነው። ጠይቀው ይመልስ። መጽሐፌ ላይ እመልሳለሁ ብለዋል። ካላፈረበት በስተቀር ማለት ነው። ካላፈረበት በስተቀር እየጠየቅኩት እኮ ነው። እየጠየቅኩት ግን እንድጠይቅ አልፈለገም። ወይም ስጠይቅ ፍልበስተር ያደርጋል። አይ ሙቭድ ኦን ስለው አይሰማኝም። ዳስ ዘ ፕሮብለም ዩ ሲ። እንዲመለስ እንዲታይ አልፈልግም። ስንት ያክል እንደዋሸ እንቀጥል። ሳላ ግን መስማት አለብህ። ዛሬ ስንት ጉድ እንደማወጣ ዩ ሃቭ ኖ አይዲያ። ስንቴ እንደዋሸ በጣም ያሳፍራል። ይቅርታ ጠይቅ። it is obvious ይችን ነምበር አውጥተህ ፑል አደረክና እዚህ ኮፒ ፔስት አደረክ አይደለ? 2 sentences after we are reassured however that these variations are superficial ይላል። እነዚህ ቬሪዬሽንስ ሱፐርፊሻል ናቸው ብሏል። ሚስኮት ሚስሬፕሬዘንት ነው ያደረከው። እንደዚህ አይነት ውሸቶች መጽሐፍ ሙሉ በሙሉ ቁርአን ጠይቀኝ ዳዊቴ ቁርአን ለምን ጠይቀኝም? ቁርአን ተበሩዟል ለምን አትልም? 15 ቀን በሙሉ መጽሐፍን እያነበብኩ ስለነበረ የኔ ዝግጅት እዛ ላይ ነበር። ቁርአን ተበሩዟል ብለህ ጠይቀኝ። ሰማዕቱ ብራና ነው እንዴ? ውድድሩ እንዴት ነው? የኔ ቁጥር አሁን ትዝ አለህ? ርዕሱ ትዝ አለህ? ሰማዕቱ ብራና ተበሩዟል ወይስ መጽሐፍ ቅዱስ ተበሩዟል እያለ ነው? ውድድሩ የሰማዕቱ ብራናና የመጽሐፍ ተበርዟል ማለት ነው። ሰው ተበርዟል ማለት ነው። ያሳዝናል። ውድድሩ እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። ግን የሚያወዳድረው ሰማዕቱ ብራናንና መጽሐፍ ቅዱስ ነው። ከመጽሐፌ እመልሳለሁ ብለህ ቁጥር ፔጅ 56 ሰዓቱ የኔ ነው። እሱ ምንድነው የሚያደርገው መሰላችሁ? ሰማዕቱ ብራና ስቲል የሚጠይቀው ሰማዕቱ ብራና ነው። ስቲል የሚጠይቀው ሰማዕቱ ብራና ነው። እኔ ግን ከዚህ ጠይቀኛለሁ። አስክ ከዚህ ጠይቀኝ፣ ከዚህ ላይ ጠይቀኝ፣ ዲያቆን ድምፅ ርቋል። ከዚህ መጽሐፍ ጠይቀኝ። ይሄ መጽሐፍ ተበሩዟል። ጥያቄ አትቀበልም? ካልተቀበልክ እቀይራለሁ። አትቀበልም? ይሄ መጽሐፍ ተበሩዟል ብለህ ጥያቄ ጠይቀኝ። ኦኬ ሶ ከዚህ መጽሐፍ አትቀበልም? ይሄ አልቀበልም አላልኩም እኮ እኔ አስተምራለሁ። መጽሐፌ ትቀበላለህ? ጥያቄ ትቀበላለህ ወይ? ስማ፣ መጽሐፌን ቁጭ አድርጌ አስተምራለሁ። ይሄ መጽሐፍ ተበርዟል። ይሄ መጽሐፍ ጸሐፊው ይታወቃል ብለኸኛል። ጸሐፊው አንተ ነህ። ከዚህ መጽሐፍ ትቀበላለህ ወይስ አትቀበልም? አሸናፊ መጽሐፍ ይቅርብኝ ከበደኝ ካልከኝ አሁን ሙባ ከበደኝ ይቅርብኝ ካልከኝ ወይስ ልጠይቅህ? እሺ የአንጾኪያ ቅዱስ አግናጦስ ኢየሱስን በተመለከተ ደግሞ ሊጋንሳን አለው ብለህ እዚህ ጋር ሬፈረንስ አድርጋል። Epistle of Ignatius to the Philippians commentary on John chapter 1 verse 18 ብለሃል። Epistle of Ignatius to the Philippians ማን ነው የጻፈው? ጸሐፊያኑ ልክ እንደ መጽሐፍ ቅዱስ አይታወቅም። ልክ እንደዚህ ማለት አይታወቅም። ልክ እንደዚህ መጽሐፍ አይታወቅም። ይሄም አይታወቅም። እሱ ሁለቱም Epistle of Ignatius አይታወቅም። ምን መሰለህ? ፕራይመሪ ማስረጃ የለውም። ይሄ መጽሐፍም አይታወቅም፣ ያኛውም አይታወቅም። ሁለቱም
ኦኬ። ስለዚህ የአንጾኪያው ቅዱስ አግናጢዎስ ተመለከተ ያልከው እየዋሸህ ነበረ ማለት ነው። መጽሐፍ ላይ ወደሚቀጥለው ጥያቄ እሄዳለሁ። ወደሚቀጥለው ጥያቄ እሄዳለሁ። ገጽ 173 ላይ ቅዱስ ቄርሎስ አሌክሳንድሪያ ብለህ በኢየሩሳሌም የተወለደ ጥንታዊ የሥነ መለኮት ሊቅ ነበረ በልጅነት ዕድሜው አንስቶ በዚያ በተወለደ ሀገር አልክ። ይህንን ማክሲመስ ሳልሳዊ የተባለ እርሱ መምህር ነበረ ብለህ ዲስክራይብ አድርገሃል። ይህንን ዲስክራይብ የሚያደርገው ቄርሎስ ኦፍ አሌክሳንድሪያ ነው። ሌተር ግን ስለራሱ ምን መሰለህ ስለራሱ ልክ እንደ ወንጌል ጸሐፊ ስለራሱ ልክ እንደ ወንጌል ጸሐፊ አይገልጽም። ኖ ዲስክራይብ ይሄ ባዮግራፊ ነው የሰጠው። ሌተር አዲሽን ይሄ ሌተር አዲሽን አርሊ አዲሽን እየጠየቅኩ አይደለም። ባዮግራፊ ሰጥተሃል። ቄርሎስ አሌክሳንድሪያ የቄርሎስ አሌክሳንድሪያ ቀኖና ብለህ ቄርሎስ አሌክሳንድሪያ በኢየሩሳሌም የተወለደ ጥንታዊ የሥነ መለኮት ሊቅ ብለሃል። በኢየሩሳሌም የተወለደው ቄርሎስ ኦፍ አሌክሳንድሪያ ነው። ቄርሎስ ኦፍ አሌክሳንድሪያ ነው። አታውቀውም? እሺ መጽሐፉን እኮ እያነበብኩ አይደል? መጽሐፉን እኮ አትረዳም። በነገራችን ላይ የአማርኛ እጥረት አለብኝ። ቅድም የአማርኛ እጥረት አለብኝ ብለሃል። እውነትም አለብህ። ወደሚቀጥለው ጥያቄ እሄዳለሁ። የአማርኛ እጥረት አለብኝ ስላልክ መጽሐፍ የአማርኛ ነው። መጽሐፍ የአማርኛ ነው። ወደሚቀጥለው ጥያቄ እንዳለብህ። ኦኬ አር ዩ ሬዲ? አር ዩ ሬዲ? ስለ ቁርአን አር ዩ ሬዲ? አር ዩ ሬዲ ቱ አንሰር? ባለ ጥያቄ አለ። ኦኬ የሀፍሳ ኮዴክስ አሁን በእጃችን ላይ አለ። በእጃችን የሀፍስ ኮዴክስ አለ። ሪዲንጉ አለ። ቁርአን የመጣው በኦራል ትራዲሽን በኦራል እንጂ ራሱ ማኑስክሪፕቱ ምን ሆነ? ኤንሽንት ማኑስክሪፕት አለን። ኧረ አለን። ይኸው እዚህ ጋር ኖ የሀፍሳን ነው እዚህ ጋር አለ። ምን መሰለህ ኦሪጂናል ቁርአን ሀፍስ ሪዲንግ የሚባለው የሀፍሳ ማኑስክሪፕት አንድ ትመልሳለህ። ዶንት ወሪ። ሀፍሳ ማለት ለኡስማኒክ ስታንዳርዳይዝድ ቴክስት ቤስ ቴክስት ነበረ። ባይ ዘ ወይ ኢት ዋዝ ዘ ቤስ ቴክስት። ሄዶ ግራ ገባንና እንደው ጠይቀኝ ልመልስልህ። ቤስ ቴክስት ተደረገ። ይሄ ቤስ ቴክስት ለኡስማኒክ ፔሪየድ ነበረ ለሚባለው ይሄ የሀፍሳ ኮፒ የት አለ? አለ? ምን ሆነ? ኦኬ ሶ ሙሳፍ ሰሃባሽ ልመልስልህ። ፈቃደኛ ነህ ዳዊቴ? ልመልስልህ ፈቃደኛ? እሺ አዳምጠኝ። ሶ የሀፍስ ቴክስት ምንድነው የሆነው የሚል ነው። የሀፍስ ቴክስት እኛ ኦሪጂናል ቁርአን የምንለው በኦራል ትራዲሽን የመጣውን እንጂ ማኑስክሪፕት ላይ ያለውን አይደለም። we are not depend on the manuscript text በማኑስክሪፕት ላይ ዲፔንድ አንሆንም። ኦሪጂናል ቁርአን አለ ወይ? አዎ አለ። በትራዲሽን የመጣው ኦሪጂናል ቁርአን። አላሁ አክበር። ኦኬ ስለዚህ አያውቅም የት እንዳለ ማለት ነው። ቤስ ቴክስት ቅድም እንዳልኳቸው ሜቶዶሎጂ ቢካዝ እስልምና ቶልድ ሚ ሰውን እንጂ አክቹዋል ቴክስቹዋል ክሪቲሲዝም አድርጎ ይህንን ሊመልስ አይችልም። አውቶግራፍ ሜዥርመንት ኦፍ አውተንቲሲቲ ይህንን ማንጻፈው እየጠየኩ ነው። ኢዝ አውተርሺፕ ሜዥርመንት ኦፍ አውተንቲሲቲ ሰው ከጻፈው ብቻ ነው የምትቀበለው? ወገናችን የአንድ ቴክስት ተአማኒነት ከብዙ ነገር አኳያ ይታያል። እኮ አንዱ ቴክስቹዋል ክሪቲሲዝም አንዱ ልመልስልህ። ከነዛ መካከል አንደኛ ይኸውልህ ቴክስቹዋል ክሪቲሲዝም በሁለት ይካፈላል። ሂስቶሪካል ክሪቲሲዝም እና ቢብሊካል ክሪቲሲዝም አለ። ሰዓት መብላት ማንነቱ ላይ ነው። አዎ ማሳያ ነው። አጭሩ ምላሽ ምንድን ነው? ሚዛን ጸሐፊው መታወቁ የቴክስቹዋል ክሪቲሲዝም ሚዛን ነው ወይ ለሚለው ብቻ ሳይሆን ከሚዛን ሰዓት አልቋል። ሁለታችሁም እሺ፣ ሰዓት አልቋል። ቀጣይ 7 ደቂቃ መሰለኝ ማጠቃለያ መሰጡት። ኦኬ 7 ደቂቃ አንዴ እሺ ኦኬ ችግር የለውም። አንዴ እስካስተካክል ጠብቁ። ማጠቃለያ ትሰጣለህ ወይስ ልስጥህ? ዳዊት በአንተ ምርጫ እንደፈለግህ ማለት ከፈለግህ አንተ መጀመሪያ ትሰጥና እኔ መጨረሻ ላይ ነው። ችግር ሶ ማጠቃለያችንን እንሰጣለን ጋይስ። ሶ እኔና ዲያቆን ዳዊት ሙሉነህ የተገናኘ ነው ቁርአን ወይስ መጽሐፍ ቅዱስ? አንዴ ሳላ እሺ ችግር የለውም። 7 ደቂቃ ያዝ። እሺ ዲሊት እያደረኩ ነው።
ሊጀምር ጀምር ወደ ኋላ መልሰው። ኦኬ ሶ የተገናኘ ነው እኔና ዲያቆን ዳዊት ሙሉነህ ቁርአን የተበረዘው ወይስ መጽሐፍ ቅዱስ የተበረዘው ብለን ነበር ዲቤት የገባ ነው። በሚያሳዝን ሁኔታ ግን ምንድነው ዲቤቱ ቁርአን ከዚህ ወጣ። ይሄን አንድ ዳና ጥያቄ ቁርአን ላይ ሳይጠይቅ ቁርአን ተበርዟል ብሎ አንድ ሙጉት ሳያቀርብ ይሄው የሁለት ሰዓት ዲቤት አደረገ። ሶ ዲቤቱ ምን ሆነ? ሰማዕቱ ብራና ይሻላል ወይስ መጽሐፍ ቅዱስ ይሻላል እያለ ነው። አጭሩ ምላሽ ሰማዕቱ ብራና ይሻላል ነው። ለምንድነው ሰማዕቱ ብራና የሚሻለው? ሰማዕቱ ብራና መቼ እንደተጻፈ ይታወቃል። ሰማዕቱ ብራና ጸሐፊው ይታወቃል። ሳላህ ዜን ይላል። ይኸው ከፊት ለፊት አንተ ጋር የሚያወራው ማለት ነው። ሳላህ ዜን ጸሐፊው ይታወቃል። እርስ በርስ አይጋጭም፣ ግጭት የለውም። ኦኬ ኦሪጂናል ቴክስት አለ። ኦሪጂናል ቴክስት ማኑስክሪፕቱ ነው። ወደዚህ መጽሐፍ ስንመጣ ይሄ ማን እንደጻፈው አይታወቅም። በየትኛውም ዘመን እንደነበር አይታወቅም። ስለዚህ የዛሬው ውድድር የዛሬው ክርክር ሰማዕቱ ብራና የሳላ መጽሐፍ ይሻላል ወይስ ይሄ መጽሐፍ ይሻላል ለሚለው መጽሐፍ ይሄ ይሻላል ባይዘ። በዚህ አጋጣሚ ዳዊት ሙሉነህ መጽሐፉን በደንብ አንብብ። የአማርኛ ጥራት አለብኝ ብለሃል፣ ግን ምን ችግር የለውም ከእንደገና አንብብ። እዚህ ውስጥ ያላችሁ 13,000 ሰዎች 13,300 ሰዎች ሁላችሁም ይሄን መጽሐፍ ግዙ። እዚህ መጽሐፍ ላይ የመጽሐፍ ቅዱስ ጉድ ከመጀመሪያው እስከ መጨረሻው ወጥቷል። መጽሐፍ ቅዱስ እንዴት ሲጨመርበት እንደነበረ፣ መጽሐፍ ቅዱስ እንዴት ሲቀነስበት እንደነበረ በዚህ መጽሐፍ ጉዳቸውን አጋልጠናል። ይሄ መጽሐፍ የመጽሐፍ ቅዱስ መጽሐፍ ቅዱስ ያምላክ ይሄ መጽሐፍ ያምላክ ቃል ነው አይደል የሚሉት? ይሄ መጽሐፍ ያምላክ ቃል እንዳልሆነ ይሄ መጽሐፍ ያምላክ ቃል እንዳልሆነ እዚህ መጽሐፍ ላይ አጋልጬ ጨርሻለሁ። ስለዚህ የጌታ አምላካችን ቃል ሀፍስ ሪዋያ እጃችን ላይ የሚገኘው እዚህ ጋር ቅራቶች አሉ። እኔ የሚያነሳ መስሎኝ እኔ ዳና ነገር የሚያነሳ መስሎኝ እነዚህን ይዤ መጣሁ። ቁምቡል ምናምን የሚባሉ ሪዋያዎችን ላስረዳ መጣሁ። አንዱንም አላነሳም። ምንም የሚያውቀው ነገር የለም። ስለ ሪዋያ ምንም የሚያውቀው ነገር የለም። ተዘጋጅቼ መጥቼ ኢማም አስዩጢ በኪታቡል ኢቲቃን ላይ ብዙ ነገር መልሷል። እኔ የሚጠይቅ መስሎኛል ተዘጋጅቼ የመጣሁት። ምንም የጠየቀ ነገር የለም። ከዛ በኋላ ደግሞ ወገናችን ጥያቄ ይችላል ብዬ ያዘጋጇቸው በርካታ ጥያቄዎች ነበሩ። በጣም ብዙ ጥያቄዎችን አዘጋጀው። እንደው ምናልባት ይሄ ሰው መጠየቅ የሚችል ብዬ ምናልባት ከጠየቀ ብዬ በጣም ብዙ ጥያቄዎችን ይዤ መጣሁ። አንዱንም አልጠየቀም። ሰው ቢያንስ ስለ ኢብኑ መስዑድ አታነሳ፣ ስለ እነዚህ ነገር አታነሳ። አንድ ዳህና ነገር ሳይጠይቅ ከመጀመሪያው እስከ መጨረሻው ዲቤታችን ተጠናቀቀ። እኛ ግን መጽሐፍ ቅዱስ ላይ የጠየቅነው አንዱን ጥያቄ ምላሽ አላገኘም። ባይዘው ወደ 25 ጥያቄ ጠየቅኩት። ሰው ለጨዋታው ድምቀት አንድ አይመልስም ማለት ከ25 ውስጥ አንድ አይመልስም ማለት እኮ ጀስት ለባህሉም ለወጉም ለምኑም ለውኑ አንድ እኮ ይመልስ። 25 ተጠይቆ አንድ ያልመለሰ ሰው ነው ዲቤት ብሎ የመጣው። ለስሙ 15 ቀን ተዘጋጅቻለሁ ያለው። 15 ቀን መጽሐፍ ሳነብ ነበር አለ። መጽሐፍን ከምታነብ ለምን ቁርአን ሳታ? ለምን ጥያቄ ሳትጠይቅ እዚህ ላይ ዳና ነገር አትጠይቅም? ቁርአን ላይ ኦኬ ወይ እኮ ሰው የምጠይቅህን ነገር ስጠኝ ይባላል። ስለ ቁርአን አንድ ነገር ልንገራችሁ ጋይስ። ቁርአን የምትመለከቱት መጽሐፍ ተራ መጽሐፍ አይደለም። ዲቫይን የሆነ የአምላክ ቃል ነው። መለኮት የሆነ አቻ ያሌለው ቃል ነው። በነገራችን ላይ ጌታ አምላካችን ሲናገር በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ወኢን አሐዱ ሚነል ሙሽሪኪን አስተጃረከ ፈአጅሩሁ ሐታ ይስማ ከላም አላህ፣ ከአጋሪዎቹ አንዱ ጥግኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው አለ። የአላህ ቃል ነው ቁርአን። ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን፣ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም። የአምላክ ቃል ነው። ተባረከ ለዚ ነዘለ ልፉርቃን አላ አብዲሂ ሊየኩነ ሊልዓለሚን ነዚራ። ምን አለ? ያ ፉርቃንም በባሪያው ላይ ለዓለማት አስፈራሪ የሆን ዘንድ ያወረደው አምላክ ክብርና ጥራት ተገባዋል። ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን፣ ቁርአን በእርግጥ ከዓለማት ጌታ የተወረደ ነው አለ። የዓለማት ጌታ የሆነው ይሄ ቃል ሊበረዝ፣ ሊለወጥ፣ ሊሻሻል አይችልም። ይሄ ነው በየዘመናቱ የሰው እጅ ሲገባበት የሰማዕቱ ብራና ዋነኛው ሀሳብ ምንድን ነው? መጽሐፍ ቅዱስ አንዱ ይጽፋል፣ መጽሐፍ ቅዱስ አንዱ ይቆርጣል፣ መጽሐፍ ቅዱስ አንዱ ይቀበዋል። ይሄንን ነው ያጋለጥ ነው። ቁርአን ብርሃን ነው። በነገራችን ላይ የትም የማይገኝ ምንድን ነው? ብርሃን ነው። በልብ ውስጥ በሽታ ያለበት ሰው ቢያነባው ምንም የሚሆን መጽሐፍ ነው። ኦኬ የሚፈወስ መጽሐፍ ነው።
ለልብ በሽታ ሁሉ መድኃኒት ነው ቁርአን። ለዛ ነው በሱረቱ ዩኑስ ምዕራፍ 10 ቁጥር 57 ላይ ያ አዩሃ ናስ ሰዎች ሆይ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ወሺፋኡን ሊማ ፊ ሱዱር አለ። እናንተ ሰዎች ሆይ ከጌታችሁ ግሳጼ አለ ግሳጼ በደረቶች ውስጥም ላለው የመጠራጠር በሽታ መድኃኒት ለምእመናን ብርሃንና እዝነት በእርግጥ መጣላችሁ ይላል። ልባችሁ ውስጥ ላለው በሽታ ይሄ ምንድነው? ፈዋሽ ነው አለ። ልብ ውስጥ በሽታ ካለ በዚህ እመን፣ በሽታ ይራገፍልሃል። ጭንቀት ውስጥ ካለ በዚህ እመን፣ ጭንቀት ይራገፍልሃል። ምን አለ በሱረቱል ጃቲያ ምዕራፍ 45 ቁጥር 20 ላይ ሀዛ በሳኢሩ ሊናስ አለ ወሁደን ወረሕማ ሀዛ በሳኢሩ ሊናስ ወሁደን ወረሕማ ሊቀውምን ዩቂኑን። ይህ ቁርአን ለሰዎች የልብ ብርሃን ነው ይላል። ልቦቻችሁ ለጨለመባቸው ሰዎች የልብ ብርሃን ነው መጽሐፉ። ልባችሁን ያበራላችኋል ይላል። ይሄ መጽሐፍ ሊበረዝ አይችልም። በነገራችን ላይ በዓለም ላይ ያለው ፕሮፌሰር ቢደመር የፈለገ ተንኮለኛ ቢሰበሰብ ይህን መጽሐፍ መበረዝ አይችልም። ቄስ አይደለም የፈለገ ሰው ቢመጣ ቁርአንን ሊበርዘው አይችልም። እሺ ይሄ ለምንድን ነው መሰላችሁ ጋይስ የማይበረዘው? ቁርአን የማይበረዘው ለምንድን ነው? የአላህ መልእክተኛ ፈኢነ ሀዘል ቁርአን ሰበቡን ጠርፉሁ ቢየዲላህ ወጠርፉሁ ቢአይዲኩም አለ። ቁርአን በእርግጥ ገመድ ነው አለ። ዲስ ሜታፎሪክ ኤክስፕሬሽን ባይ ዘ ወይ ሶ ቁርአን ገመድ ነው። አንዱ እጅ አንዱ ጫፍ በእናንተ እጅ ነው ያለው፣ አንዱ ጫፍ ደግሞ አላህ ዘንድ ነው ያለው። ያዙት አጠሙ። በዚህ ቁርአን የሚያምን የሚጠም የለም። ይሄን ቁርአን የሚከተል የምር ይሄንን ቁርአን የልቡ መድኃኒት የልቡ ብርሃን መገሰጫ ያደረገ ሰው ሊጠፋ አይችልም። የተበረዘ መጽሐፍ ቢከተል ግን ይሄን መጽሐፍ የሚከተል ሰው በሽተኛ ሲሆን ነው የምናውቀው። ይሄን መጽሐፍ ተከትሎ የሚድን ሰው የለም። ይሄን መጽሐፍ ተከትለ ጀሃነም ነው የምትወርዱት። ሁላችሁም 13,000 ሰዎች ልንገራችሁ፣ ይሄን መጽሐፍ ተከትላችሁ ሲኦል ነው የምትገቡት። በጀሃነም በተለያዩ በሮች ነው የምትገቡት እንጂ ይሄን መጽሐፍ አምኖ የሚድን የለም። ብቸኛው የአምላክ ቃል የሚያድናችሁ ይሄ ነውና ሳይረፍድባችሁ ወደዚህ ቅዱስ ወደ ሆነው ቃል ልትመጡ ጥሪ ያቀርብላችኋል። እሺ ቴንክ ዩ ቴንክ ዩ። እሺ አሬዲ ስትሆን ንገረኝ ዲያቆን ላዘምርልህ። ኢን ኮንክሉዥን የኔ ሜሴጅ ዳይሬክትሊ ለሳላ ነው። ሳላ ዋሽተሃል፣ አጭበርብረሃል። ህዝቡ ፊት ለፊት ሂድና ይቅርታ ጠይቅ። ወይ በልጅነት መንፈስ ነው ይህንን መጽሐፍ የጻፍኩት ሳላጣራ ቼክ ሳላደርግ ነው የጻፍኩት፣ ወይም እሺ በድፍረት ማንም አያውቅብኝም ብዬ ነው የጻፍኩት እና ይቅርታ ብለህ ህዝቡን ይቅር በል፣ ንስሐ ግባ። ካላደረክ በየሳምንቱ የሳላ ውሸቶች ብዬ ርዕስ ይዤ ነው የምገባው። አንድ ሰው ከመጽሐፍ ኦኬ ፕሌጀራይዝ ሊያደርግ ይችላል። ፉትኖት ፕሌጀራይዝ ይደረጋል። ይህንን በሙሉ ሀሳብ ወስደ ኦኬ ከዚህ አርቲክል ነው ያገኘሁት ልትል ትችላለህ። ራስን አዋቂ ለማስመሰል ያንን ሁሉ መጽሐፎች ደርድረ እሺ ያስቀመጥከው ራስን አዋቂ ለማስደረግ ለማስመሰል ሞክረ ነው። ዋሽተሃል፣ አጭበርብረሃል። ኦኬ ፕሌጀራይዝም አደረግ። ያንን ሁሉ ቁጥሮች ቆጥረህ አስቀመጥክ። ዋን ፔጅ ሌተር እነዚህ ቁጥሮች በሙሉ ግን ታማኝነት የላቸውም የሚለውን ቆርጠሃል። መጽሐፍ በሙሉ በዚህ መንፈስ ነው የተጻፈው። ባይ ዘ ዌይ ፒክቸር የፈረንጆችን ስም ኢንቮክ ስታደርግ ካሜራ እያሳየትን ብለህ ስክሮል ስታደርግ በዚህ መንፈስ በዚህ ውሸት እንደሆነ እያንዳንዱን ማስረጃዎች እያመጣን እናሳያለን ከዚህ በኋላ ማለት ነው። በውሸት እግዚአብሔር አይከብርም። ይቅርታ ጠይቅ፣ ህዝቡን ይቅርታ ጠይቅ። ይህ ብቻ አይደለም። እንግዲህ ዛሬ ዲቤቱን ስንጀምር ምንድነው ያልኩት? ሪሜምበር ዛሬ መጽሐፍ ቅዱሱን ጀጅ የምናደርገው እኛ ክሌም በምናደርገው ነገር ነው። ኢየሱስ ክርስቶስ አምላክ እንደሆነ ክሌም እናደርጋለን። አንድም ጥቅስ ይህንን ኳስችን ማርክ የሚያደርግ ነገር ሊያሳይ አልቻለም። ቁርአን ደግሞ እንደተበረዘ አንድ ቃል ከተቀየረ ያው እንደተበረዘ ያቃል። አንደኛው ይህንን ማስረጃ ያመጣሁት ምን ነበረ? ሳና ፓለምስስት ነበረ። መጨረሻ ላይ ጠብቆ አነሳው። ለምን በሪበተን ላይ እንዳላነሳው ማለት ነው። የተማሪዎች ጽሁፍ ነው አለ። የተማሪዎች ጽሁፍ እንዳልሆነ የምናውቀው ለምንድን ነው? ሳና ፓለምስስት 2 እጅ ነው አለው። Unfortunately for you, I read the scholarship. 2 እጅ ማለት የመጀመሪያ ፕራይመሪ ሃንድ ይጽፋል፣ ሁለተኛ እጅ ኤዲቶሪያል ሃንድ መጥቶ ጽፏል፣ ኤዲት አድርጓል መጽሐፉን ማለት ነው። ሳላ እንደሚለው ተማሪዎች ቢሆኑ ኖሮ ሁለተኛው እጅ መጥቶ ኤዲት በሚያደርግበት ሰዓት እነዚህ ኦሚትድ የሆኑት
አዲሽን የሆኑት ምናምን እነዚህ ሁለተኛ የሆኑትን ፊክስ ቢያደርገው ኖሮ ፊክስ አላደረገውም። አኮርዲንግ ቱ ቤንሃም ምን ይላል? the lower writing of Sinai clearly falls outside the standard text type ይላል። clearly ምንም ጥያቄ የለውም የተለየ መጽሐፍ ነው። ይህንን እመን ባይ ወይ ቅድም ደጋግም የምላችሁ the only way ቁርአንን ዲፌንድ ማድረግ የሚችለው according to Islamic tradition ነው። ስኮለርሽፕን ሳይት ማድረግ አይችልም። እሱ ራሳው ፈረንጆቹን የሚጠቅሰውን ቃላቸውን በደንብ ሬፕሬዘንት ስላላደረገ ነው እንጂ ፈረንጆች ስለ መጽሐፍ ቅዱስ ምን ይላሉ ብንል ጌሪ ሃበርማስ ምን ይላል? two central facts are that Jesus died by Roman crucifixion and that disciples had experienced that they thought were actually appearances ይላል። ክርስቶስ እንደሞተና ከክርስቶስ ከሞተ በኋላ ሐዋርያት እንዳዩት ይህንን ፋክቹዋል ፋክት ነው፣ ማንም አይጠራጠረውም ማለት ባርት እርመን ሁልጊዜ የሚጠቅሰው ማለት ነው። ባርት እርመን እኮ እንደዚህ ይላል የሚለው አክቹዋሊ ግን የሚለው ምንድን ነው? we can say with complete certainty that some of the disciples at some later time insisted that he soon appeared to them convincing them that he had been raised from the dead። እውነት ሐዋርያት ክርስቶስን እንዳዩት መስክረዋል ያለ ጥርጥር። ይህንን ማመን አለብን ብሎ ባርት እርመን ተናግረዋል። የሚገርማቸው ክርስቲያኖች ብቻ አይደሉም፣ ኤቲስት ብቻ አይደሉም፣ ሙስሊሞች ራሱ መጽሐፍ ቅዱስ ካነበቡት በኋላ አረ ይሄንን ቁርአን ኤዲት እናደርገው እያሉ ነው። እነ መሐመድ አዩብ ምን ይላሉ? the Quran as we have already argued does not deny the death of Christ. They're glowing scholarship by the way in Islamic tradition ቁርአን ይቺ ሱራ 4 ላይ ሰዓቱን አላየውም ሲሰው ሰዓቱን አይታየኝም። ሱራ 4 ላይ they did not kill him they did not crucify him የሚለው ግድ የለም ምናልባት ሞቷል ወደሚለው ነገር እየሄዱ ነው። ባይ ዘ ዌይ መጽሐፍ ቅዱስ ተበርዟል የሚለው ነገር አንድ ቻሌንጅ ሰጥቼው ነበረ። ቻሌንጁን ሊወስድ አልቻለም። ከ11ኛው ክፍለ ዘመን በፊት የትም ቦታ መጽሐፍ ቅዱስ በአክቹዋል ቃላት ተበርዟል የሚል ነገር የለም። ሀሳቡ የለም። ያንን አይተናል ማለት ነው። ኦኬ እንትን ምንድነው አብሮጌሽን ላይ ጆን በርተን ብዙ ጥናት ያደረጉት ኮሌክሽን ኦፍ ዘ ቁርአን ካምብሪጅ ዩኒቨርሲቲ 1977 ያደረገው clearly investigate ካደረገ በኋላ this is a later invention of exegesis ይላል። they needed a way to explain የሆነ ህጎች የሚፈልጉትን ነገር ማውጣት መክተት ሲፈልጉ የሆነ explanation ያስፈልጋል ተብሎ ከዛ በኋላ this mode had been purely the invention of exegesis ብሎ ጆን በርተን ጽፏል። this is the scholarship obviously ሳላ scholarship on እስልምና አይፈቀድም። በእስልምና just the tradition of Islamic እንትን ነው። the whole argument of ሳላ እስላሙ ትክክል የሆነው because I said so ነው። መጽሐፍ ቅዱስ ደግሞ የተሳሳተው ለምንድን ነው? because I said so ነው። መጽሐፍ ቅዱስን እኔ ግን የማደርገው ኢቨን ስኮለርሽፕን ቤርሊ ነው ተች ያደረኩት ሆነ ስኮለርሽፕ ሳይድ የራሳቸውን ትራዲሽን እያየን ስናየው እርስ ከራሱ ጋር የሚጋጭ ነው። ኦኬ የመጨረሻ I want to leave you on a personal note ክርክር ብቻ አይደለም። እኔ ኮሌጅ ተማሪ እያለሁ እኔ ቤተክርስቲያን ነው ያደግኩት። ከእግዚአብሔር ጋር ቤተክርስቲያን እያገለገልኩ ነው ያደግኩት። ኮሌጅ ሲሄድ ግን እውነቱን ለመናገር የዚህ የዓለም ሁኔታ አሸነፈኝ፣ ስጋዬን አሸነፈኝ። ወደ ኃጢአት እንግዲህ ወደ ዓለሙ ሲሄድ ኃጢአት መስራት ጀመርኩና ሼም ያዘኝ። እንዴት ብዬ ወደ እግዚአብሔር ልመለስ? እንዴት ብዬ ቤተክርስቲያን እመለሳለሁ ብዬ ከራሴ ጋር ሙግት ጀመርኩና ቤተክርስቲያን ሄጄ ፌስ ከማድረግ ብቻዬን በቃ ኃጢአቴን ዝም ብዬ ልቀጥል ብዬ ከእግዚአብሔር ለመደበቅ ሞከርኩ ማለት ነው እንደ ዮናስ። ከዛ ሮሜ ምዕራፍ 5 ቁጥር 8 አነበብኩ። ናሁ ርእዩ መጠን አፍቀረነ እግዚአብሔር፣ አሁን ኑና እግዚአብሔር ምን ያክል እንደወደደን ኑ ተመልከቱ የሚል ቃል። እንዘ ኃጥአን ነህነ ክርስቶስ ሞተ በእንቲአነ፣ እኛ ኃጢአቶች ሆነን ክርስቶስ ለእኛ ብሎ ሞተልን። ይህ የፍቅር ቃል ነው። ክርስቶስን የምታውቁት ከሆነ ምን ያክል እንደሚወደን ትረዳላችሁ። ልባችሁን ከፍታችሁ መጽሐፍ ቅዱስ ከፍታችሁ ክርስቶስን እወቁት። ለክርክር ሳይሆን ለህይወት ለመቀየር። ይህንን ካደረጋችሁ ክርስቶስ የኔን ህይወት እንደቀየረው የእናንተንም ህይወት ይቀይራል። አምላክ የሚከብረው በውሸት አይደለም፣ በእውነት ነው። እውነትን እየመሰከርን እውነትን እየተናገርን እውነት ላይ ቆመን እውነትን ልንመሰክር እንችላለን። በማጭበርበር በውሸት እግዚአብሔር አይከብርም። ወስብሐት ለእግዚአብሔር። ኦኬ ቴንኪ ሁለታችሁንም። ኦኬ ዲያቆን ዳዊትም ወንድማችን ሳለም ሁለታችሁን አመሰግናለሁ። በዚህ አጋጣሚ በድካም በእንትን ትኩረት ባለመስጠት የደቂቃ መዛባት ያጠፋሁት ነገር ካለ ሁለታችሁንም ከታች ያለውንም ኦዲየንሱንም በሙሉ ይቅርታ ጠይቃለሁ። ለነበራችሁ መልካም ጊዜ በእኔ በኩል
እጅግ አድርጌ አመሰግናለሁ። ሰላም ሁኑልኝ። ቻው። መልካም ጊዜ ይሁንልህ ዳዊት። ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። እንግዲህ ጋይስ ሰማዕቱ ብራና ላይ እንግዲህ ክርክሩ በሁለቱ መጽሐፍ ነው። ነገር ግን ይሄ መጽሐፍ አሸንፏል ዛሬ። ቁርአን ምንድነው መጽሐፍ ቅዱስ ከሰማዕቱ ብራና ነበር። ስቲል ሰማዕቱ ብራና ድል አድርጓል። ሰማዕቱ ብራና የማያዳግም ድል አድርጓል። ከቁርአን ጋር ነበረ እኔ የመሰለኝ እኔ ከዚህ ጋር ነበር የመሰለኝ። ለካ ከዚህ ጋር ነው እንትኑ ዲቤቱ እና እንደዛ መሆኑ ግን የሰማዕቱ ብራና ጸሐፊ ይታወቃል። ሶ ወገናችን እዚህ መጽሐፍ ላይ ያነሳውን ቤቴናና ተማር። እሺ አድርሱለት። ቤቴናና በደንብ ተማር። ኢንሻአላህ አሪፍ አድርጌ የማስተምር ይሆናል። ወይ ደግሞ ወደ እንግሊዝኛ በቅርቡ ተርጉሜልህ ታነበዋለህ። እዛ እናደርጋለን። ጀዛኩሙላሁ ኸይር ወንድም እህቶቼ፣ እንዲሁም ክርስቲያኖችም ስላዳመጣችሁ እጅግ አድርገን እናመሰግናለን። ወንድሞች ገዝት ላኩ፣ ሀሳብ ስጡ። ኢንሻአላህ እኔ ሚውት ላድርጋ ከዚህ በኋላ ብሮን አስገቡት። ቀጥሉ ወንድሞች። ልቅደማችሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ወላሂ ምን ብዬ እንደምገልጸው ቃላት የለኝም። ያ ጀማ ቅድም ያልኳችሁ ይሄ ነበር፣ በተግባርም አይታችኋል። ወገናችን መጽሐፉን ሊያስረዳ ይቅርና ውይይቱን ያደረገው ምንድን ነው? መጽሐፍ ቅዱስና ሰማዕቱ ብራና። እናመሰግናለን። ሰማዕቱ ብራና ሁሉ ሰዎች እንዲያውቁና እንዲሰሙ አድርገሃል። ግን እዚህ ጋር ባይ ዘ ዌይ ሰውየው ወንጀል ነው የሰራው። እሺ ወንጀል ነው የሰራው፣ አስረግጦ መነገር አለበት። የሰውን መጽሐፍ ካለ ፍቃድ ወደ ፒዲኤፍ ቀይሮ ማዘዋወር መጠቀም ህገ ወጥ ወንጀል ነው። ሳላህ ኦፊሻሊ መጽሐፉን ወደ ፒዲኤፍ አልቀየረውም፣ ወንጀል ነው የሰራው። ይሄን ነገር አስረግጣችሁ ንገሩት። ያው ሳላህ ምንም አላለውም። አልሐምዱሊላህ አልሐምዱሊላህ ኒዕመቱል ኢስላም። ቁርአናችን ምን ያክል የተጠበቀ እንደሆነ ዊዝ ኤቪደንስ በራሱ አንደበት አስመስክረናል። ፕላስ ውይይቱ ያለቀው መቼ ነው? ገና 15 ደቂቃ ሲያሞላው ምን አለ? መጽሐፍ ቅዱስ እኮ ልዩነት ሊኖረው ይችላል። ዋናው ኢየሱስ አምላክ እንደሆነ ይናገራለሁ። እሱንም አላሳ ኢየሱስ አምላክ እንደሆነ። ሁለተኛም ደግሞ ከ400,000 በላይ መጽሐፍ እርስ በርሱ እንደሚጋጭ ለህዝበ ክርስቲያኑ በራሱ አንደበት እንዲያምን አድርጓል። ሰደቀላህ። ለዓለማቱ ጌታ ምስጋና ይገባው። ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። በል እውነት መጣ፣ ውሸት ተወገደ፣ እነሆ ውሸት ተወጋጅ ነበረ። በተግባር አይታችኋል። ያ መጽሐፍ እንደዚህ ነው የሚያዋርደው። ክርስቲያኖች ይህን መጽሐፍ ለመወያየታችሁ ስትመጡ እንደዚህ አይነት ውርደትን የሚያጋጥማችሁ ሌላ ጊዜ እኛ ጋር መታችሁ ለማለት እንዳታስቡ፣ ጥንቃቄ አድርጉ ብዬ እመክራችኋለሁ። ወሊላሂ ልሐምድ። ያ ጀማ ኮሜንት ላይ ሁላችሁም በተክቢራ ሙት። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተፈበሉ። ትናንት ማታ ይመስለኛል 200 ምናምን ሰዎች በነበሩበት አንድ ቮይስ አድርጌ ነበረ። ሳዳ በጣም ትልቅ ውይይቱ ላይ የምፈራለት ደካማ ጎን አለው እና ያ ደካማ ጎኑ ሰዎችን አፉ አይላቸውም። ውይይት ላይ ላይክ ሰዎችን አይተዋቸውም እና በጣም ትልቅ ደካማ ጎን ነው ብዬ በጣም ብዙ ሰዎች ተስማምተውኝ ነበረ። ያንኑ ነው ዛሬ የተመለከት ነው። ሰውየው በጣም የሆነ ቢያንስ ትንሽ የሚያዝንለት ሰው ቢያገኝ ጥሩ ነበር። የነበረው ጸባይ ምናምን ትንሽ የሚያዝንለት ሰው ቢያገኝ በቃ ትተናሃል አይነት ብሎ የሚያዝንለት ሰው ቢያገኝ በጣም ደስ ይል ነበር። በጣም አሳፋሪ ነው። ኢምራን ልክ እንዳለው የአንድ ሰውዬ መጽሐፍ ምን ያህል መሸነፍ እንደሆነ ማለት ነው። ቢያንስ እዚህ ፊት ለፊት ያለው ሰው መጽሐፍ ጽፎ የእሱ መጽሐፍ ኮት እየተደረገ ነው እየተወራ ያለው። ቢያንስ መጽሐፍ ጽፏል ሳላህ ማለት ነው። የእሱን መጽሐፍ ኮት እያደረገ 15 ቀን አንብቦታል። ይሄ በጣም ትልቅ ነገር ነው። ሌላ 15 ቀን ደግሞ ሁለተኛ መጽሐፍ ይጻፍና ደግሞ ሌላው 15 ቀን ደግሞ ደግመህ ታነበዋለህ። እውቀት ትጨምራለህ። ይሄ ሙስሊሞች በቃ ልታደንቁት የሚገባው ነገር ነው። ሀቂቃ በጣም በቃ ብችል ራሱ ሄጅ ጊፍት ብሰጠው በቃ ትክክል የሚገርም ነገር ነው። በቃ 15 ቀን ቁጭ ብዬ መጽሐፍ ማንበብ ያሉ ማሻአላህ። ይሄን ነው የምፈልገው። ፍሬ እያፈራ ነው ማለት ነው። ኦልሬዲ ተሸንፎ የመጣ ሰው እና ጥሩ ነው ያደረገው። እንደኔ አሁን ጥሩ አድርጓል። እንደዚህ ተሸንፎ የመጣ ሰው ከመጽሐፍ ጸሐፊ ጋር ነው የምወያየው ብሎ እያሰበ ያለ ሰው በዚህ ደረጃ ውይይቱ መጨረሱ ራሱ የሚያስደንቅ ነገር ነው። አልሐምዱሊላህ ረቢል ዓለሚን። ዞሮ ዞሮ ኃይል፣ ችሎታ፣ እውቀት ሁሉ ነገር የአላህ ስብሐነሁ ወተዓላ ነው። አላህ ስብሐነሁ ወተዓላ ነው ሁሉ ነገር የሰጠን።
አላህ ይሁን ሁሉ ነገር እና አላህ ይሁን ሁሉ ነገር ይሰጣል። አላህ አልሐምዱሊላህ ረቢል ዓለሚን ወንድም አቡበከር እኔ ይመስለኛል አነስ ልቅደማ እንዴ ያለውበት ስለማይመች አፉ በለኝ። አንደኛ በባትሪ ጨርሻለሁ፣ ሁለተኛ ያለውበትን ቦታ ታውቃለህ። አፉ በለኝ እሺ። በጣም አይ ቲንክ አቡኪ ትመራለች። ወይኔ ወላሂ ሳላ እንዴት ሆኜ በምን አይነት ሁኔታ ውስጥ እያዳመጥኩ እንደነበር ብታውቅ ማለት ነው። ወላሂ በጣም በጣም አም ሶ ፕራውድ ኦፍ ዩ። አላህ ስብሐነ ወተዓላ ከዚህ የበለጠ እውቀት ይጨምርልህ። እንዲህ አይነት የቀለለ ውርደት አይቻለቅም በሀያቴ ማለት ነው። በዲቤት ዓለም ላይ እንደዚህ አይነት የቀለለ ሶሪ እያለ በተለይ የሆነች ፓርት በጣም ነው ያሳቀችኝ። ሶሪ አሁን የምናወራው ምናምን እያለ ማለት ነው። ሀቂቃ በጣም 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 ወዝ የመጨረሻ በጣም የሚገርም ዝግጅትን ያሳየ የመጽሐፍን